መረጃ ፍጹም የተሳሳተ በመሆኑ ሊታረም ይገባል ሲሉ ሚኒስትሩ አስታወቁ። እንደ ኢትዮጵያ ያለ ሀገር የተለያዩ የወደብ መዳረሻዎች ያስፈልጓታል ሲሉ ጠቅላይ ሚኒስትር ዶክተር አብይ አህመድ ተናገሩ። ሁማን ራይትስ ዎች በአዲስ አበባ ላይ 39ኛው የአፍሪካ ህብረት የመሪዎች ጉባኤ ለሚገኙ መሪዎች ጥሪ አስተላለፉ። የአማራ ክልል ሰላምና ጸጥታ ቢሮ በአሁኑ ወቅት በአማራ ክልልም ሆነ በመላው ሀገሪቱ የተካሄዱ ባሉ ግጭቶችን መልእክት አስተላለፉ። ሰላም ጤና ይስጥልኝ ውድ የጀንበር ሚዲያ ተከታዮች፣ እንደተለመደው አዳዲስና ወቅታዊ መረጃ ይዘን መተናል። አብራችሁን ቆዩ። መረጃ ፍጹም የተሳሳተ በመሆኑ ሊታረም ይገባል ሲሉ ሚኒስትሩ አስታወቁ። የሴቶችና ማህበራዊ ጉዳይ ሚኒስቴር ከዚህ ጊዜ ወደ ጊዜ የጨመረ የመጣውን የፍቺ ቁጥር ለመቀነስ የቅድመ ጋብቻ ስልጠና ሰርቲፊኬት ሳይዝ ማንም ሰው ወደ ጋብቻ እንዳይገባ የሚያደርግ አሰራር ሊጀምር ነው በሚል የተሰራጨው ዘገባ የተሳሳተ ነው አሉ ሚኒስትሩ። ጥንዶች ለሚጀምሩት አዲስ የህይወት ምዕራፍ በቂ እውቀት እንዲኖራቸውና ጠንካራ ቤተሰብ መመስረት እንዲችሉ ለማድረግ የቅድመ ጋብቻ የግንዛቤ ማስጨበጫ ስልጠና መስጠት አስፈላጊ መሆኑን በውል እንገነዘባለን ብለዋል። ይህ በተለያዩ ሀገራት እንደ አንድ መፍትሄ ተደርጎ የተሰራበትና በሀገራችንም አንዳንድ የሃይማኖት ተቋማት በዚህ ላይ እየሰሩበት እንደሚገኙ ይታወቃል ሲል ገልጸዋል። ይሁን እንጂ ሚኒስትሩ ከሚቀጥለው ዓመት ጀምሮ አስገዳጅ ለማድረግ ያለመ የአሰራር ማዕቀፍ ያዘጋጀ ነው የሚለውን ፍጹም የተሳሳተ መረጃ በመሆኑ ሊታረም ይገባል ሲል አሳውቀዋል። ጥንዶች ስልጠና መውሰድ የሚችሉበት ምቹ ሁኔታ ለመፍጠር ከባለድርሻ አካላት ጋር በመተባበር የጀመርነውን ጥረት አጠናክረን ቀጥላለን ያለው ሚኒስትሩ ከስልጠና በተጨማሪ ትዳር እንዳይናጋ፣ ቤተሰብ እንዳይበተን ቤተሰብ ተኮር የምክር አገልግሎትን ለማስፋፋትና ለማጠናከር በትኩረት እየሰራን እንገኛለን ብለዋል። እንደ ኢትዮጵያ ያለ ሀገር የተለያዩ የወደብ መዳረሻዎች ያስፈልጓታል ሲሉ ጠቅላይ ሚኒስትር ዶክተር አብይ አህመድ ተናገሩ። ዛሬ 39ኛው የአፍሪካ ህብረት የመሪዎች ጉባኤ በአዲስ አበባ ተጀምሯል። የዘንድሮው ጉባኤ ዘላቂ የውሃ አቅርቦትና ደህንነቱ የተጠበቀ የንጽህና አጠባበቅ ስርዓቶችን ማረጋገጥ ለአጀንዳ 2063 ግቦች ስኬታማነት በሚል ነው የሚካሄደው። ጠቅላይ ሚኒስትር ዶክተር አብይ አህመድ በጉባኤ መክፈቻ ላይ ንግግር አድርገው ነበር። በዚህም ወቅት ከ130 ሚሊዮን በላይ ህዝብ ላለው እንደ ኢትዮጵያ ያለ ሀገር ቀጣይነት ያለው እድገት የተለያዩ የወደብ መዳረሻዎችን ያስፈልጉታል ሲሉ አጽንኦት ሰጥተው ተናግረዋል። አስተማማኝ የባህር በር መዳረሻ በሰላማዊ ትብብር ማረጋገጥ መሰረታዊ ነው ብለዋል። ለአፍሪካ ቀንድ ሀገራት የወደፊት የምጣኔ ሀብትና ለረጅም ጊዜ መረጋጋት አስተማማኝ የባህር በር አስፈላጊ ነው ሲሉም በንግግራቸው ላይ ገልጸዋል። አሁን የምንገኘው የዓለም አቀፍ ሽግግር ላይ ነው ያሉት ጠቅላይ ሚኒስትሩ በዚህ እርግጠኝነት በጠፋበት ዘመን የአፍሪካ ጥንካሬ የሚመሰረተው በራስ መተማመንና በአንድነት በሚቆም ህብረት ላይ ነው ብለዋል። ኢትዮጵያ የባህር በር የማግኘት ፍላጎቷን በተደጋጋሚ ስትገልጽ ቆይታለች። ከዚህ ቀደም ጠቅላይ ሚኒስትር ዶክተር አብይ አህመድ የባህር በር ማግኘትና የህልውና ጉዳይ እንደሆነ በመግለጽ 130 ሚሊዮን ህዝብ የጂኦግራፊ እስረኛ መሆን እንደሌለበትም ተናግረው ነበር። በሌላ በኩል ዛሬ ጠዋት ጠቅላይ ሚኒስትር ዶክተር አብይ አህመድ በአፍሪካ ህብረት የመሪዎች ጉባኤ ላይ በውሃ ሀብት ጉዳይ ተናግረዋል። በመላው አፍሪካ ወንዞች ለጋራ ጥቅም ሲውሉ የማረጋጋት ምንጭ መሆን ይችላል ነው ያሉት። ውሃ ከሀብት በላይ ነው፣ የእድገት መሰረት፣ የፈጠራ የመረጋጋት መናሻ ነው ብለዋል። ውሃ ከተሞቻችን፣ ግብርናችንና ጤናችንና ሰላማችንን ይቀርጻል። ኢትዮጵያ ኃላፊነት የተሞላበት የውሃ አስተዳደር እድገትን በብልሃት ለመምራት ወሳኝ መሆኑን ተምራለች ሲሉም ተናግረዋል። በንግግራቸው ስለ ታላቁ የህዳሴ ግድብም አንስተዋል። ታላቁ የህዳሴ ግድብ ለመኖሪያ ቤቶችና ለኢንዱስትሪዎች የኃይል አቅርቦት ምንጭ ከመሆን ባሻገር ወደ ጎረቤት ሀገራት በመላክ የውጭ ምንዛሬ ምንጭ ሆኗል ብለዋል። አፍሪካውያን የውሃ ሀብት በአግባቡ መጠቀም ከቻልን በአፍሪካ እድገት ከፍ ያለ ተጽዕኖ ማሳደር እንችላለን ሲሉም ገልጸዋል። ሁማን ራይትስ ዎች በአዲስ አበባ ለ39ኛው የአፍሪካ ህብረት የመሪዎች ጉባኤ ለሚገኙ መሪዎች ባስተላለፈው ጥሪ በኢትዮጵያ የተባባሰ ባለው የሰብአዊ መብት ጥሰትና በትግራይ ክልል ባለው ደካማ ሰላም ላይ አቋም እንዲይዝ አሳስበዋል። የመብት ተሟጋች ቡድኑ ዛሬ ባወጣው መግለጫ ያካተታቸው ዋና ዋና ነጥቦችን ስንመለከት የትግራይ ወቅታዊ ሁኔታ፣ በጥር ወር መጨረሻ ላይ በመካከለኛው በደቡብ ትግራይ አዲስ ግጭት መቀስቀሱንና ይህም ከፍተኛ መፈናቀል ማድረሱን ጠቅሰዋል።
ብለዋል። የተመድ የሰብአዊ መብቶች ከፍተኛ ኮሚሽነር ቮልከር ቱርክም ሁኔታው አሳሳቢ መሆኑና ገለልተኛ ምርመራ እንዲደረግ መጠየቃቸውን አስታውሰዋል። በአማራ ክልል ያለው ውጥረት መቀጠሉን የገለጸው ድርጅቱ የኢትዮጵያ ባለስልጣናት ኤርትራ የታጠቁ ቡድኖች እየረዳች ነው በሚል መክሰሳቸውን ጠቁሟል። ለህብረቱ የቀረበ ጥሪ የአፍሪካ ህብረት መሪዎችን የሲቪሎችን ደህንነት ቅድሚያ እንዲሰጡ፣ የሰብአዊ እርዳታ አቅርቦት እንዲረጋገጥና የሽግግር ፍትህ ሂደቱ እንዲተገበር በባለድርሻ አካላት ላይ ግፊት እንዲያደርጉ ጠይቋል። የክትትል ዘዴውን ማጠናከር ህብረቱ በ2022 የሰላም ስምምነት መሰረት ያቋቋመውን የክትትልና ማረጋገጫ ዘዴ ሞኒተሪንግ ሜካኒዝም የሰብአዊ መብት ጥሰቶችን በግልጽ እንዲዘግብና ተጨማሪ ታዛቢዎችን እንዲመድቡለት HRW አሳስበዋል። በዚህ ጉባኤ ላይ ተጠያቂነትና ግልጽነትን ማጠናከር የሲቪሎችን ስቃይ ለመቀነስ ወሳኝ ነው፣ የሚባክን ጊዜ የለም ሲል ድርጅቱ መግለጫውን አጠቃሏል። የአማራ ክልል ሰላምና ጸጥታ ቢሮ በአሁኑ ወቅት በአማራ ክልልም ሆነ በመላው ሀገሪቱ እየተካሄዱ ያሉ ግጭቶች አመራርና ሎጂስቲክ የሚቀርብላቸው ከመቀሌና ከአስመራ በመሆኑ ውጊያ ከህወሓትና ከኤርትራ ጋር ጭምር ነው ሲል አስታውቋል። ቢሮው ባሳለፍነው ሳምንት ባወጣው መግለጫ ውጊያው ጽንፈኞች ሲል ከጠራቸው አካላት ጋር ብቻ ሳይሆን ከውጭና ከውስጥ ኃይሎች ጋር መሆኑን ህዝባችን እውነታውን ማወቅ ይኖርበታል ሲልም አክለዋል። ለዛሬ ያዝነው ዜና ይህን ይመስል ነበር። ለቀጣይ አዳዲስ መረጃ ለማግኘት ላይክ፣ ሰብስክራይብ እና ሼር ማድረግ አይረሱ።